1966 ድረስ ከጣሊያን ወረራ በኋላም ንጉሱ ሲወርዱ መካከለኛና ከፍተኛ የሚባሉ 273 ፋብሪካዎች ነበሩን። እነዚህ ፋብሪካዎች አንድ እንደ ጥሩ ነገር የሚታየው ትሬንድ በዛ ጊዜ የነበረው የባቡር መስመርን ተከትሎ የሚሰራ ነበር። ይሄን የማነሳበት ምክንያት በኋላ እክል ከሆነው አንዱ የነዛን ሎጂስቲክስ ሌን ተከትሎ አለመሄድ አሁን ባለው ሁኔታ የተፈጠረውን ጫና ለማየት አንድ የሚያስተምረን ነገር ስለሆነ ነው። አንዱ ጥሩ ኳሊቲ እሱ ነበር። ሁለተኛው የውጭ ኢንቨስተሮች ሚና በተለይ ጃፓኖች፣ ጣሊያኖች፣ ሆላንዶች በነዛ ኢንዱስትሪዎች ባለቤትም ሆነው መስራችም ሆነው ከፍተኛ ሚና ነበራቸው። በተለይ የአርመኖች ሚና ከፍተኛ ነበር። የአርመኖች አሻራ በኢትዮጵያ ኢንዱስትሪ ውስጥ በጫማ በህትመት ኢንዱስትሪ ኢትዮጵያ ያስተዋወቁት አርመኖች ናቸው እና አርመኖች፣ ጃፓኖች፣ ጣሊያኖች፣ ሆላንዶች፣ ሌሎችም ግሪኮች በኢትዮጵያ ኢንዱስትሪ ጅማሮ ውስጥ አሻራ የነበራቸው ሀገራት ናቸው። ሁለት ክሪቲካል ጉዳዮች እዚህ ውስጥ እንድትይዝልኝ እፈልጋለሁ። አንደኛ ቁጥሩን፣ ሁለተኛ እነማን ነበሩ ኢንቨስት ያደረጉት፣ ሶስተኛ የት አካባቢ ነበር ኢንቨስት የሚደረገው የሚለው ነገር ወሳኝ ነው።